እግዚአብሔር ሰውን ለማዳን ለምን ሰው ይሆን ሌላ የማዳኛ መንገድ ለምን አልመረጠ? በጣም ጥሩ ጥያቄ። አሁን የለበስከው ጃኬት ጥቁር ነው፣ ለምን ነጭ ያልመረጥከው? ስለተስማማኝ ነው፣ ስለፈለኩት። አንተ ስለፈለክ መልሱ አለቀየ። እግዚአብሔርም ሰውን ለማዳን ሰው መሆን ነው ማለት ነው የተስማማው። የወደደው እሱ ነው ማለት ነው። አሁን መሰረታዊ ሰው የማይረዳው ነገር ምንድነው? እግዚአብሔር ለምንድን ነው ይሄን የመረጠው? ይህ ማለት ለምንድን ነው ታዲያ ዓለምን የፈጠረው? ራሱ ስለወደደ አይደል? የፈጠረውን ዓለም ለማዳን ደግሞ ሌላ መንገድ ነው የቀየሰው። ያ መንገድ ደግሞ ሰው መሆን ነው። ስለዚህ ሰው መሆን ነው። ለምን ሰው ሆነ ብለን ስናነሳ ግን ወደ 10 መልሶችን ላስቀምጥ ይችላል። በቃ ለምሳሌ ሰው የሆነበት አንዱ ትልቁ ጉዳይ መዳኛ መንገድ ይሄን ያደረገው ጉዳዩ እስከዚህ የሚያደርስ መሆኑን ያሳያል። የሰው ልጅ ያጠፋው ጥፋት፣ የሰው ልጅ የበደለው በደል እግዚአብሔርን ሰው እስኪሆን የሚያደርስ ሆኖ እናገኛለን። ምክንያቱም እግዚአብሔራዊ ባህሪ ሰብአዊ ባህሪን መዋሃድ በጣም ከባድ ነገር ነው። ይሄ ማለት በጣም ልዑል የሆነውን እግዚአብሔርን ነው ትሁት ስጋን ተዋህደ እያልን ያለን። ይሄ አሁን በጣም መውረድና ለሚያሳየው ዘመን የማይቆጠርለት በዘመን ሂሳብ ስሌት ውስጥ እኮ መጥቶ ሲገባ ነው የምናገኘው አይደል? ዓለምን በመሃል ይዞ የሚቆጣጠር በዓለም ባህል ለመስተናገድ መጣ እኮ ነው እያልን ያለን። ስለዚህ ይሄ በጣም ከፍ ያለው እግዚአብሔርን ዝቅ ባለው ቦታ ነው ራሱን እያገኘን እያወራን ያለን። ይሄ ዝቅታው ምንን ያሳያል? የሰው ልጅ በደሉ ደግሞ በጣም ከፍ ማለቱን ያሳያል። አምላክ የመሆን ፍላጎትና ትዕቢት፣ ኃጢአት እግዚአብሔር ሰው በመሆን መንገድ እንዲደረመስ አደረገ። የጉዳዩ ከፍታም እሱን ወደ ዝቅታ አምጥቶታል። ምክንያቱም በመጀመሪያዎቹ ተፈጠሩ መላእክት ላይ የነበረው ትልቁ ኃጢአት ትዕቢት ነበረ፣ የዲያብሎስ ማለት ነው። ስለዚህ ሳጥናኤል አምላክ እኔ ነኝ በሚል ስሜትና ትዕቢት ነበረው። በዛ ሐሰት ዓለምን ወይም ዓለም መላእክትን ያሸበረው። ይህንን ለማዳን መልአክ አልሆነ። አዳምም ተመሳሳይ ሐሳብ ውስጥ ነው የገባው። እግዚአብሔር ትሆናላችሁ የሚለውን ስብከት አዎ ብሎ በመቀበል ነበር የተሳሳተው። ስለዚህ ልሁን የሚል ስሜት ነበረ ማለት ነው አምላክ ለመሆን። ከዛኛው ስሜት ጋር ተመሳሳይ ነው፣ ትዕቢት ነው። ሊቁ ዮሐንስ አፈወርቅ ፍቅረ ሲመትሰ ደዌ ሰይጣናዊት ብሎ የሚጠራት ለዛ የበላይ ለመሆን የሚፈልግ ህሊና ወይም ሹመት ወዳድነት ሰይጣናዊ ደዌ ነው ይላል። በአእምሮው ውስጥ ከፍ ብዬ እታይ ዘንድ ፈልጋለሁ የሚለው የበላይነት ስሜት፣ የሹመት ፍቅር ከሰይጣን የተገኘ በሽታ እንደሆነ ይገልጻል ማለት ነው። ስለዚህ አዳምና ሔዋንም በዚህ በሽታ ነው የተለከፉት። ጥሩ ይሁን እንግዲህ በዚህ በሽታ ነው የተለከፉት። እግዚአብሔራዊው መንገድ ደግሞ ፍጥረቱ በዚህ መንገድ እንዲሄድ አይደለም። ምክንያቱም ትዕቢተኛ እንዲሆን አይደለም። እግዚአብሔር መልካም ስለሆነ መልካም እንዲሆኑ ነው ፍጥረቱ የሚፈልጋቸው። ታዲያ ሳጥናኤል በዚህ ትዕቢት ቢጠፋ ተመልሶ የመጸጸትና ይቅር በለኝ የማለት ስነልቡና ግን አላገኘም። ወድቋል። በዛው ውድቀቱ ነው የቀጠለው። የአዳምና የሳጥናኤል የሚለያየው ይሄ ነው። ወደ ንስሐ የመግባት ፍላጎት ነበር የሰው ልጅ። ስለዚህ ሳጥናኤል ላይ ንስሐ የመግባት ወይም የመጸጸት በድያለሁ የፈጠረኝ ያልሆነው ነገር ተናግሬያለሁ ብሎ ለመመለስ ስልጣን አልተጠቀም። የለም ውስጥ የነበረው ነፃነት አልተጠቀም። በዛው ቀጠለ። ሌላ አሉታዊ ሌላ መንግስት መስርቶ የራሱ ሌላ ዓለም ተከታዮቹን ይዞ በጥፋት ዓለም የመኖር ፍላጎቱን አስቀጠለ። እንዲኖር ለምን ፈቀደ ለሚለው ግን ፍጥረቱ እንዲኖር የማይፈልግ ፈጣሪ ያለ አይ ከሚሰቃይ ከተባለ ይሁ ራሱ የወደደው ስለሆነ ፈቃዱን አልከለከለው። ፈቃዱ ነው። ታዲያ መልአኩ ነው ያላዳናቸው። ለዛ ሊድኑ ስላልፈለጉ ማለት ነው። አይ መልአኩ ነው አድኗቸው ቢሆን በኋላ ሰው ደግሞ ቢያጠፋ ሰው ሆኖ ማዳን እንዲህ እያለ ይቀጥል ነበር ወይ ከተባለ እሱ ሆኖ ስላልተገኘ ያም በምን መንገድ ሊያድናቸው ነበር ሚለውም ነገር ስላልተገለጸ አሁን ላይ እንዲሆን ነበር ብሎ ማሰብም መከራከርም አያስፈልግም። ወደ ሰው ስንመጣ ግን ይህ ህሊና ከእግዚአብሔር እንደለየው አውቆታል። ራቁቱን ሲሆን የፈርቻለሁ ብሎ ሁሉ ምላሽ ሰጥቷል። ፍለጋ ግን አድርጓል። እግዚአብሔር ወዴት ነህ ብሎ
ስለዚህ ራቁቴን ስለሆንኩ ፈራሁ። በቃ ከእግዚአብሔር መለየት ራቁት መሆን ነገር። ምክንያቱም ለፍጡር ልብሱ ፈጣሪው ነው። ከፈጣሪው በተለየ ቁጥር አይምሮ ራቁቱን ይሆናል፣ ህሊና ራቁቱን ይሆናል፣ ነፍስ ራቁቷን ትሆናለች። ሐዋርያው ቅዱስ ዮሐንስም በራእዩ መልእክት ላይ ራቁቱን የሚሄድ ሀፍረቱ እንዳይገለጥ ብሎ በጣም የሚገርም ቃል ይናገራል። ልብሶቹን የሚጠብቅ ብፁዕ ነው ይላል። ራቁቱን እንዳይሄድ ሀፍረቱም እንዳይገለጥ ልብሶቹን የሚጠብቅ ብፁዕ ነው። ይህ ማለት ውሰጣዊ ልብስን ነው፣ ጸጋን፣ ልጅነትን፣ ከእግዚአብሔር ጋር ያለን መቀራረብ እሱ ነው ልብስ ብለው የሚጠራው። እሱ ከሌለ ሀፍረት ይገለጣል እያለ ነው። በኋላ ስለሚሆነው ሀፍረት ራቁትነት ነው የሚናገረው። እና የሰው ልጅ ግን አለቀሰ፣ ተመለሰ። ታዲያ ይሄንን ለማዳን የመረጠበቱ መንገድ ምን ሆነ? ሰው መሆን ሆነ። ለምን? የዛኛው ከፍታ በዚህኛው ዝቅታ የሚጠፋ ሆነ ማለት ነው። ይሄን መረጠ። ሁለተኛ ምንን መረጠ? እንደገና የመፍጠር ስራ ነው የሰራው። እንደገና የመፍጠር ምክንያቱም በመጀመሪያዊ ተፈጥሮ ንጹህ ነው ሰው። ይሄን ንጽህና አጥቷል ብለናል ማለት ነው። ስለዚህ ወደ አለመፈጠር የመጓዝ ጉዞ ነው በውስጣዊ መንገድ። በአካለ ስጋ ተፈጥሮ አለ ብንልም እንኳ ውሳጣዊው የመንፈስ ህይወት ግን ወደ አለመፈጠር ተመልሷል።